ኦሪት ዘጸአት ምዕራፍ 35 ሙሴም የእስራኤልን ልጆች ማኅበር ሁሉ ሰብስቦ እንዲህ አላቸው፣ ታደርጉ ዘንድ እግዚአብሔር ያዘዘው ቃል ይህ ነው። 6 ቀን ሥራ ይደረጋል፣ 7ተኛው ቀን ግን ለእግዚአብሔር የዕረፍት ሰንበት የተቀደሰ ቀን ይሆንላችኋል። የሚሠራባትም ሁሉ ይገደል። በማደሪያዎቻችሁ ውስጥ በሰንበት ቀን እሳትን አታንድዱ። ሙሴም ለእስራኤል ልጆች ማኅበር ሁሉ አላቸው፣ እግዚአብሔር እንዲህ ብሎ ያዘዘው ነገር ይህ ነው። ከእናንተ ዘንድ ለእግዚአብሔር ቁርባንን አቅርቡ። የልብ ፈቃድ ያለው የእግዚአብሔርን ቁርባን ያምጣ። ወርቅና ብርም፣ ናስም፣ ሰማያዊውም፣ ሐምራዊውም፣ ቀይ ግምጃም፣ ጥሩ በፍታም፣ የፍየል ጠጉርም፣ ቀይም የአውራ በግ ቁርበት፣ የአቆስጣም ቁርበት፣ የግራርም እንጨት፣ ለመብራትም ዘይት፣ ለቅብዓት ዘይትና ለጣፋጭ ዕጣን ቅመም፣ መረግድ፣ ለኤፉዱና ለደረት ኪስ የሚደረግ ፈርጥ ያምጣ። በእናንተም ዘንድ ያሉ በልባቸው ጥበበኞች ሁሉ መጥተው እግዚአብሔር ያዘዘውን ሁሉ ያድርጉ። ማደሪያውን፣ ድንኳኑንም፣ መደረቢያውንም፣ መያዣዎቹንም፣ ሳንቆቹንም፣ መወርወሪያዎቹንም፣ ምሰሶዎቹንም፣ እግሮቹንም፣ ታቦቱን፣ መሎጊያዎቹንም፣ የስርየት መክደኛውንም፣ በእርሱም ፊት የሚሸፈነውን መጋረጃ፣ ገበታውን፣ መሎጊያዎቹንም፣ ዕቃውንም ሁሉ፣ የገጹንም ህብስት፣ መብራት የሚያበሩበትን መቅረዙን፣ ዕቃውንም፣ ቀንዲሉንም፣ የመብራቱንም ዘይት፣ የዕጣኑን መሠዊያም መሎጊያዎቹንም፣ የቅባቱንም ዘይት፣ ጣፋጩንም ዕጣን፣ ለማደሪያውም ደጃፍ የሚሆነውን የደጃፉን መጋረጃ፣ ለሚቃጠል መሥዋዕት የሚሆነውን መሠዊያውን፣ የናሱንም መከታ፣ መሎጊያዎቹንም፣ ዕቃውንም ሁሉ፣ የመታጠቢያውን ሰንም፣ መቀመጫውንም፣ የአደባባዩን መጋረጆች፣ ምሰሶቹንም፣ እግሮቻቸውንም፣ የአደባባዩንም ደጃፍ መጋረጃ፣ የማደሪያውንም ካስማዎች፣ የአደባባዩንም ካስማዎች፣ አውታሮቻቸውንም፣ በመቅደስ ውስጥ ለማገልገል በብልሃት የተሰሩትን ልብሶች፣ በክህነት ያገለግሉበት ዘንድ የተቀደሱትን የካህኑን የአሮንን ልብሶች፣ የልጆቹንም ልብሶች። የእስራኤልም ልጆች ማኅበር ሁሉ ከሙሴ ፊት ወጡ። ከእነርሱም ሰው ሁሉ ልቡ እንዳነሳሳው መንፈሱም እሺ እንዳሰኘው ለመገናኛው ድንኳን ሥራ፣ ለማገልገያውም ሁሉ፣ ለተቀደሰውም ልብስ ለእግዚአብሔር ስጦታ አመጡ። ወንዶችና ሴቶችም ልባቸው እንደፈቀደ ማርዳዎችን፣ ሎቴዎችንም፣ ቀለበቶችንም፣ ድሪዎችንም፣ የወርቅ ጌጦችንም ሁሉ አመጡ። ሰዎችም ሁሉ የወርቅ ስጦታ ወደ እግዚአብሔር አቀረቡ። ሰማያዊም፣ ሐምራዊም፣ ቀይ ግምጃም፣ ጥሩ በፍታም፣ የፍየል ጠጉርም፣ ቀይ የአውራ በግ ቁርበትም፣ የአቆስጣ ቁርበትም ያላቸው ሰዎች ሁሉ አመጡ። ስዕለት የተሳለ ሁሉ የብርንም የናስንም ስጦታ ለእግዚአብሔር ቁርባን አቀረበ። የግራርም እንጨት ያለው ሁሉ ለማገልገያ ሥራ አመጣ። በልባቸው ጥበበኞች የሆኑ ሴቶችም በእጃቸው ፈተሉ። የፈተሉትንም ሰማያዊውን፣ ሐምራዊውንም፣ ቀዩንም ግምጃ፣ ጥሩውንም በፍታ አመጡ። ልባቸውን በጥበብ ያስነሳቸው ሴቶች ሁሉ የፍየልን ጠጉር ፈተሉ። አለቆችም መረግድን፣ ለኤፉዱና ለደረት ኪስ የሚገቡበትንም ፈርጦችን፣ ለመብራትም፣ ለቅብዓት ዘይትም፣ ለጣፋጭ ዕጣንም ሽቱንና ዘይትን አመጡ። ከእስራኤል ልጆችም ያመጡ ዘንድ ልባቸው ያስነሳቸው ወንዶችና ሴቶች ሁሉ ሙሴ ይሠራ ዘንድ እግዚአብሔር ላዘዘው ሥራ ሁሉ ለእግዚአብሔር ስጦታ በፈቃዳቸው አመጡ። ሙሴም የእስራኤልን ልጆች አላቸው፣ እዩ፣ እግዚአብሔር ከይሁዳ ነገድ የሆነውን የሆር የልጅ ልጅ የኡሪ ልጅ ባስልኤልን በስሙ ጠራው። በሥራ ሁሉ ብልሃት፣ በጥበብም፣ በማስተዋልም፣ በእውቀትም የእግዚአብሔርን መንፈስ ሞላበት። የጥበብን ሥራ ያስተውል ዘንድ፣ በወርቅና በብር በናስም ይሠራ ዘንድ፣ በፈርጥ የሚሆነውን የዕንቁ ድንጋይ ይቀርጽ ዘንድ፣ እንጨቱንም ይጠርብ ዘንድ፣ የብልሃት ሥራውንም ሁሉ ይሠራ ዘንድ እርሱና የዳን ነገድ የሆነው የአሂሳሚክ ልጅ ኤልያብ ያስተምሩ ዘንድ በልባቸው አሳደረባቸው። በአንጥረኛ በብልህ ሠራተኛም፣ በሰማያዊና በሐምራዊ በቀይም ግምጃ፣ በጥሩ በፍታም በሚሠራ ጠላፊ፣ በሸማኔም ሥራ የሚሠራውን
ማናቸውንም ስራና በብልሃት የሚሰራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብን ሞላ።